ከ2010 የፈረንጆቹ አቆጣጠር አጋማሽ ጀምሮ ቀይ ባህር ለሳውዲ አረቢያ የውጭ ፖሊሲ የስበት ማዕከል መሆን የጀመረበት ጊዜ ነበር። ምክንያቱም የባህር ክልሉ በሳውዲ አረቢያ በሀገር ውስጥና በዓለም አቀፍ የኢኮኖሚ እንቅስቃሴ ውስጥ ትልቅ ሚና ያለውና የሳውዲ አረቢያ በአፍሪካ ያለውን ጥቅም በስፋት የሚያስጠብቅበት ትልቅ መስመር ስለሆነም ነበር። ሳውዲ አረቢያ በፈረንጆቹ 2030 ለመገንባት ላቀደችው ኢኮኖሚ ቀይ ባህር እንደ ትልቅ የማሳኪያ መንገድ ተደርጎም የተቀመጠም ነው። ይሁን እንጂ ሳውዲ አረቢያ በቀይ ባህር ላይ ኢኮኖሚዋን ለመገንባት ብታቅድም ከቀይ ባህር እስከ ባብ አልመንደብ እና የኤደን ባህረ ሰላጤ ላለው የጸጥታ ችግር የተቀናጀ ሁሉን አቀፍ የሆነ ቀጠናዊና ስትራቴጂካዊ ቅንጅት ግን መፍጠር አልቻለችም። በከፍተኛ የነዳጅ ሀብት ላይ የተመሰረተው የሳውዲ አረቢያ ኢኮኖሚ ፈርጣማ አገር የፈለገችውን ማድረግ የምትችል በሀያላን ሀገራት ዘንድም ጭምር የምትፈለግና የምትከበር አድርጓታል። ጠንካራ ወታደራዊ አቅምም ለመገንባት የቻለች ሀገር ነች። ነገር ግን ይህች ሀገር ለወደፊት ላቀደችው ኢኮኖሚ የተረጋጋና የተሳካ ቀጠና ያስፈልጋታል። በቅርቡ እንኳ በሐማስና በእስራኤል መካከል የተፈጠረው ጦርነት የራሴ የምትለውን ወሳኝ መስመር ያልተቆጣጠረችው ሳውዲ አረቢያ ኢኮኖሚዋ ፈተና እንዲገጥመው አድርጎታል። ሪያድ ፈርጣማ የባህር ኃይልና መከላከያ መገንባት የቻለች ሀገር ነች። ነገር ግን ቀይ ባህርን ከሚዋሰኑ ሀገራት ጋር ስትራቴጂካዊ የሆነ ግንኙነት መፍጠር ስላልቻለች ቀይ ባህር አካባቢ ያለውን የደህንነት ችግር ተቆጣጥራ ቀይ ባህርን መጠቀም አልቻለችም። በፈረንጆቹ 2030 እቅዷ መሰረት ኢኮኖሚዋን አሁን ካለበት ከፍ ለማድረግ ያሰበች ሲሆን ከፍተኛ ወጪ በማውጣት በቀይ ባህር ላይ ኢንቨስት ማድረግ፣ ወደቦችን መገንባት የሚለው የእቅዱ አንዱ ቁልፍ ጉዳይ ናቸው። በቀይ ባህር ላይ ሰፊ ወደብ፣ ዘመናዊ ሪዞርቶችን እና ሆቴሎችን መገንባት ከታቀዱ ትላልቅ የቀይ ባህር ፕሮጀክቶች መካከልም የሚቀመጡ ናቸው። ስለዚህ በቀይ ባህር ላይ ቢሊዮን ዶላር ለማፍሰስ ሳውዲ አረቢያ አቅዳ እየተንቀሳቀሰች ነው። አሁን ለሳውዲ ቀይ ባህር ማለት እንደ ጥሩ እድል የተገኘ ተደርጎ የሚወሰድ ሳይሆን የግድ የተረጋጋ ቀይ ባህር ያስፈልገኛል ብላ ታምናለች። ስለዚህ ይህንን ጥቅሟን ለማሳካት ምንም ታደርጋለች። ለምሳሌ በየመን የሚንቀሳቀሰው የሁቲ ታጣቂ የቀይ ባህርን ሰላም እየረበሸ ነው በሚል ወደ የመን ዘልቃ በመግባት ታጣቂውን ወግታለች። ይህ ደግሞ ሌላ ጠላት ፈጠረባት፣ ኢራን እስራኤልን የምታስታግስበት የእጅ አዙር ጦሯ ነው የሁቲ ታጣቂዎች። አሁን በጋዛ ላለው ጦርነት ቀይ ባህርን ያለ እንቅስቃሴ ያስቀረው አንዱ ይኸው የሁቲና የኢራን ወዳጅነት ነው። ስለዚህ ሪያድ እና ቴሄራን በጠላትነት ለመታየት ተገደዋል። ሳውዲ በቀይ ባህር ላይ ሁለት እግሯን በደንብ ለማሳረፍ አንድ መግቢያ በር ያስፈልጋታል። እሱንም አግኝታለች፣ ኤርትራ። እስከ አሜሪካ የተዘረጋው የሳውዲ አረቢያ እጅ የትራምፕ ወደ መንበረ ስልጣን መምጣት ሌላ ሲሳይ ይዞላት የመጣ ይመስላል። ትራምፕ ከወር በፊት ለሳውዲ አረቢያ መንግስት የ1 ትሪሊዮን ዶላር ኢንቨስት እንድታደርግ ጥሪ ማድረጋቸውን ተከትሎ ትራምፕ የዚህን ስምምነት ለመፈጸም ወደ ሪያድ ለመጓዝ ቀጠሮ ይዘዋል። ይህ የሁለቱ አገራት ግንኙነት ከቀይ ባህር ጋር ምን ያገናኘዋል የተባለ እንደሆነ አሜሪካ ሳውዲ 1 ትሪሊዮን ዶላር ማግኘት ከፈለገች ለሳዑዲ አረቢያ ፍላጎት እውን መሆን ከጎኗ መሰለፍ የግድ ይላታል ማለት ነው። አሁን ሳውዲ ምን ትፈልጋለች ከተባለ ደግሞ በቀይ ባህር አካባቢ ላይ ጥቅሟን የሚነካ ዓላማዋን የሚያሰናክል አካል ካለ አደብ ማስገዛት ነው። አሜሪካ ከቀይ ባህር ላይ ከኢራን የተቀበሉትን ሚሳኤል እንደ ፈንዲሻ በሚያፈነዱት የሁቲ ታጣቂዎች ላይ ጠንካራ እርምጃ እየወሰደች የምትገኘውም አንዱም ለዚህ ነው። በሌላ በኩል 3 ዓመቱን ያስቆጠረው የሱዳን የእርስ በርስ ጦርነት ቀይ ባህር ለኢኮኖሚ የስበት ማዕከል ነው ለምትለው ሳውዲ አረቢያ ሌላ ራስ ምታት ነው።
በሶማሊያ ያለው አለመረጋጋት ከሶማሊላንድ ጋር የተደረገው የኢትዮጵያ የወደብ ስምምነት እንዲሁ ለሪያድ አሳሳቢ ጉዳይ ነው። ለምሳሌ ኢትዮጵያ በቀይ ባህር ላይ ለምትገነባው ወደብ የባህር ክፍል የምትሰጠው ሶማሊላንድ በስጦታዋ ምትክ የአገርነት እውቅና ከኢትዮጵያ ታገኛለች። ይህ ማለት ደግሞ በሪያድ ላይ ገደብ ይጥላል ማለት ነው። ከሱዳን እስከ ሶማሊያ፣ ከየመን እስከ ጆርዳን ያሉ ታጣቂዎች የትጥቅና ስንቅ ምንጫቸው አንድ ቦታ ነው፣ እሱም ኢራን። ኢራን ለሱዳን ብሔራዊ ጦር የጦር መሳሪያ ስትሸጥ፣ ሳውዲ አረቢያ ደግሞ በጀነራል መሐመድ ሐምዳን ዳጋሎ ለሚመራው ጦር ሰፊ ድጋፍ ታደርጋለች። በቅርቡም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቀይ ባህር ላይ የሚደርሰው ጥቃት ኢራን እንደፈጸመችው ነው የሚቆጠረው፣ ስለዚህም ጥቃቱ ካልቆመ እርምጃ ወደ ኢራን ይዞራል ብለው ነበር። አሁን የትራምፕ ወደ ሪያድ ጉዞ ግን ተጠባቂ ጉዳይ ነው። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ በሕዝብ ተወካዮች ምክር ቤት ባደረጉት ንግግር ከ120 ሚሊዮን በላይ ሕዝብ ያላት ከቀይ ባህር ደግሞ በቅርብ ርቀት ላይ የምትገኘው ሀገር የባህር በር ሊኖራት ግድ ነው ሲሉ ተናግረዋል። ነገር ግን ለዚህ ስንል ኤርትራን የመውረር ፍላጎት የለንም ቢሉም ይህን ሁሉ ሕዝብ እስረኛ ለማድረግ መሞከር የማይታሰብ ነው ሲሉ አረጋግጠዋል። የኢትዮጵያ የቀይ ባህር ፍላጎት በብዙዎች ዘንድ ትኩረትን የሳበ ሲሆን ለኤርትራ ደግሞ ትልቅ ስጋት ከመሆን አልፎም በሁለቱ ሀገራት መካከል ውጥረት እንዲያይል ምክንያት ሆነዋል። ይህኔ ነው ሳውዲ አረቢያ ከ1000 ኪሎ ሜትር በላይ ቀይ ባህርን ከምትታከከው ኤርትራ ጋር በመሆን በቀይ ባህር ላይ ኢንቨስት የማድረግ ፍላጎቷን ማፋጠን የጀመረችው። የኤርትራው ፕሬዝዳንትም ለሳውዲ አረቢያው ንጉስ ምን ነው ያንን ያህላችሁትን ኢንቨስትመንት አዘገያችሁት የሚል ደብዳቤ በቅርቡ በውጭ ጉዳይ ሚኒስቴራቸው በኩል የሰደዱት። የሁለትዮሽ ግንኙነታችን የጠበቀ ነው ያሉት አስመራና ሪያድ በቀይ ባህር ላይ በኤርትራ በኩል ሳውዲ አረቢያ የምትፈልገውን ወደብ መገንባት እንድትችል ፍቃድ ተሰጥቷታል። ይህ ደግሞ ሳውዲ ወደብ ብቻ ሳይሆን አሁን እያደገ በመጣው የኢትዮ ኤርትራ ውጥረት ሳቢያ የጦር ካምፕ በወደቡ ላይ ልትገነባ ትችላለች የሚል ግምት እንዲቀመጥ አድርጎታል። በቀጠናው ጂኦፖለቲካዊ ስትራቴጂ ውስጥ ኤርትራ ብቻ ሳትሆን ኢትዮጵያም በጣም አስፈላጊ ሀገር ነች። ይህንን የምትረዳው ሳውዲ አረቢያ ከሰሞኑ ወደ 4 ኪሎ ጎራም ብላለች። ነገር ግን ያልታሰበው የሳውዲ አረቢያ ቡድን በ4 ኪሎ መገኘት የእስራኤልና የኢትዮጵያ የውጭ ጉዳይ ሚኒስትሮች በኢየሩሳሌም መገናኘታቸውን ተከትሎ ነው። የሳውዲ አረቢያ የውጭ ጉዳይ ምክትል ሚኒስትር ዋሊድ አብዱል ካሪም ኤል ኬሬድ ከኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር ሲገናኙ በሁለትዮሽ ግንኙነታቸውና በቀጠናው የሰላምና መረጋጋት ጉዳይ ላይ ሰፊ ውይይት አድርገዋል። ይህ ጉብኝት የተደረገው ግን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያ አሰብን ለመውሰድ ክፉኛ አሰፍስፋለችና ይህን ጉዳይ አንድ ነገር በሉት የሚለውን ደብዳቤ ከላኩ ከ10 ቀን በኋላ ነው። የሆነ ሆኖ ኢትዮጵያና ኤርትራ ይህ ውጥረት በመካከላቸው ቢነግስም ኢትዮጵያ የአሰብ ወደብን የራሷ ለማድረግ ብትሄድና በሁለቱ ሀገራት መካከል ግጭት ቢፈጠር የራሷን ጥቅም ለማስጠበቅና በኤርትራ የውስጥ ጉዳይ ላይ አሜሪካ ጣልቃ መግባቷ አይቀርም። ከዚህ ጎን ለጎን ደግሞ የሳውዲ አረቢያ ፍላጎትን ለማሳካትም አሜሪካ የሚጠበቅባትን ማድረጓ አይቀርምና ከአስመራ እስከ ዋሽንግተን ዲሲ የተዘረጋው የሳውዲ አረቢያ እጅ ከምን እንደሚደርስ የሚታይ ይሆናል።